ሰላም ጤና ይስጥልን ተመልካቾቻችን፣ ሰበር ዜና አለን። የፋኖ ኃይሎች በሶስት አቅጣጫዎች ወደ ባህር ዳር እየገቡ መሆኑን የሚያሳይ መረጃ እየደረሰን ነው። በባህር ዳር ዙሪያ ካለፈው ሳምንት መጀመሪያ አንስቶ እየተካሄደ ያለው ውጊያ አሁንም እንደቀጠለ ነው። በጢስ አባይ የተሰማራው የአብይ አህመድ ሰራዊት ከፍተኛ ኪሳራ እንደደረሰበት የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። ከጢስ አባይ እስከ ሳባታሚት አንደሳም ያለፉትን 6 ቀናት ብርቱ ውጊያ ሲደረግባቸው የቆዩ አካባቢዎች ናቸው። ዛሬም ውጊያው እንደቀጠለ ነው። የዘውትር ተባባሪያችን እንዳደረሰን ዘገባ ከሆነ የባህር ዳር ዙሪያው ተጋድሎ ያገዛዙን ኃይል በከፍተኛ ሁኔታ እያዳከመው ይገኛል። በባህር ዳር ማዕከል ያደረገ በተለይ በአዴት በኩል ጭስ አባይ፣ በመራይ በኩል መሸንቲ፣ በአቸፈር በኩል ቁንዝላ፣ ኢስማላ እንዲሁም የቋራ የመተማ የአለፋ ፋኖች፣ በደቡብ ጎንደር በኩል ደግሞ እንግዲህ ደቡብ ጎንደር እንደሚታወቀው አብዛኛው ወረዳ በፋኖ ቁጥጥር ስር መግባቱ ይታወቃል። ከሰሞኑ ደግሞ የደቡብ ጎንደር ፋኖች ተንደርድረው መጣው በቤዛዊት በኩል በአጠቃላይ ባህር ዳር ከተማ ከበባ ውስጥ ነች ማለት ይቻላል። አሁን በጠቀስኩልህ በአዴት በኩል በመራይ በኩል በአቸፈር በኩል እንዲሁም በደቡብ በኩል በከተሞች ጥግ ላይ ከፍተኛ ውጊያ እየተደረገ ይገኛል። በተለይ በዋናነት ጭስ አባይ እና አንዳሳ በኩል በርካታ ሰራዊት ከ10,000 እስከ 15,000 የሚሆን ሰራዊት አስገብቶ ከፍተኛ ውጊያ እየተደረገ ነው ያለው። በዚሁ መሰረት የጭስ አባይ ፋኖች የመከላከል እና የመልሶ ማጥቃት እያደረጉ የመጣውን ኃይል መክተውታል። አሁንም ውጊያው አልቆመም። በባህር ዳር ከተማ ግን መሳይ የመንግስት የሚሆን የግል ሆስፒታሎች ሙሉ በሙሉ ማለት በሚቻል ሁኔታ በቁስለኛ ተጥለቅልቆ ነው ያለው። አንዳንድ ሆስፒታሎችም እንዲሁ የግል ታካሚዎችን በማስወጣት ሆስፒታሉን በወታደር ቁስለኛ ተሞልተዋል ማለት ይቻላል። ይሄ በአጠቃላይ በጭስ አባይ በኩል የመጣው ቁስለኛ ብቻ ነው እየነገርኩ ያለሁት። እንግዲህ በአቸፈር በኩል ያለው በደቡብ ጎንደር በኩል ያለው ቁስለኛ የት እንደወሰዱት አይታወቅም። ግን በአዴት በኩል መጣው ቁስለኛ በ16 ካሚዮን መኪና ባህር ዳር ፈለገ ሕይወት ሆስፒታልን እና ጠበበጊዮን ሆስፒታልን ጨምሮ የግል ሆስፒታሎች በጣም በርካታ ሆስፒታሎች አሉ። እነዛ ውስጥ የመከላከያ ሰራዊት ቁስለኛ አባላት ገብተው ሕክምና እየተደረገላቸው እንደሆነ ነው ያለው በባህር ዳር ዙሪያ አካባቢ። በፋኖች አካባቢ የሚታየው እንቅስቃሴ ወደ ባህር ዳር እየተቃረበ የመጣው በትንሽ ኪሎ ሜትሮች ርቀት እየተካሄደ የሆነው የፈጠረው ተጽዕኖ አለ። እንግዲህ አረጋ አስተዳደር በዋናነት የሚገኘው ባህር ዳር ነው። እንደው የፈጠረው ተጽዕኖ አለ ይሄ ውጊያ የሰሞኑ በተናጠል ትግል ቀርቶ አሁን በዞን ደረጃ በወረዳ ደረጃ የነከሌ ፋኖ ማለቱ ቀርቶ አጠቃላይ እየተጠቀለለ ወደ አንድ የትግል ምዕራፍ እየመጣ ያለበት ሁኔታ እንዳለ መንግስት ስላወቀ ከተሞችን ለማጥቃት ከፍተኛ ዝግጅት እያደረገ እንደሆነ ገብቶታል። መንግስት በባህር ዳር የሚሆን በትልልቅ የዞን ከተሞች ላይ ትልልቅ የመንግስት ባለስልጣናት እና የመከላከያ ጀነራሎች በከተሞች ላይ በየቀኑ ማለት በሚቻል ደረጃ ማህበረሰቡን በስብሰባ አማረውታል። ባህር ዳር ከተማ ሲፈልጉ መምህራን ለብቻ ይሰበስባሉ፣ ነጋዴውን ለብቻ ይሰበስባሉ፣ የመንግስት ሰራተኛ ብሎ ይሰበስባሉ፣ እንደገና አጠቃላይ የከተማውን ህዝብ ይሰበስባሉ። እጅግ በጣም ስጋት አድሮበታል መንግስት። እነሱ እያሉ ያሉት ምንድነው? መከላከያ ከተሞችን ተቆጣጥሮ ለረጅም ጊዜ ሊቆይ አይችልም። የአካባቢው ታጣቂዎች፣ የፖሊስ አባላት እንዲሁም የአድማ ብተና አባላት በአጠቃላይ የጸጥታ ኃይሉ ከአስተዳደሩ ጋር በመሆን የሲቪል አስተዳደሩን ለማቋቋም ፍላጎት አለውና በዚህ ፍላጎት ህብረተሰቡ እንዲተባበራቸው ከፍተኛ የፖለቲካ ውትወታ እያደረጉ ነው ያሉት። ነገር ግን በከተሞች በሚደረገው ስብሰባ ላይ መሳይ አንድም ግለሰብ አስተያየት እየሰጣቸው አይደለም። እጅግ በጣም ያስፈራቸው ነገር ከሚተኮስባቸው ጥይት በላይ ያስፈራቸው በከተማ ውስጥ ስብሰባ በሚያደርጉበት ሰዓት ህብረተሰቡ ዝም ጭጭ ብሎ እስከ ስብሰባው መጨረሻ ድረስ ጸጥ ማለቱን ያስፈራቸው። እንዳውም አንዳንድ ጀነራሎች አንተ ተነስና ተናገር በዚህ ጉዳይ ላይ አስተያየት ሲባል እኔ የምሰጠው አስተያየት የለኝም፣ አሁን ስብሰባው የሚመጣው ተገድጄ ነው የሚል መልስ እየሰጡ ስለሆነ እጅግ በጣም ፈርተዋል፣ ሰግተዋል። ይሄ ወደ ከተሞች አካባቢ ደግሞ ጥይት በሚተኮስበት ጊዜ ወይንም በጭስ አባይ በቤዛዊት አካባቢ በአቸፈር በኩል ቁንዝል አካባቢ በዘጌ አካባቢ እየተጠጋ ሲመጣ ደግሞ በከተሞች መካከል ላይ
ቦምብ በመወርወር በትምህርት ቤቶች ላይ፣ በመንግስታዊ ባልሆኑ ተቋማት ላይ፣ በሆቴሎች አካባቢ ላይ ቦምብ በመወርወር ህብረተሰቡ እንዲበረግግና እንዲደነግጥ በማድረግ ትግሉን ለማጨናገፍ ከፍተኛ ጥረት እያደረገ ነው። መሳይ አሁን ይሄንን ነገር ያደረገው ፋኖ ወረወረው፣ የፋኖ ኃይሎች ከህብረተሰቡ ጉዳት እንዲደርስበት ስለፈለገ ነው፣ ፋኖ ነው እንደዚህ ሰላም እንዳይሆን እያሉ ሰፈር ለሰፈር ሁሉ ወሬ እያሰሩ ነው። ነገር ግን መንግስት እንደወረወሯቸው እነዚህን ቦምቦች በተለይ ባህር ዳር ከተማ ላይ በትምህርት ቤቶች ላይ የተወረወሩትን ቦምቦች መንግስት እንዳደረገው ማረጋገጫ የክልሉ የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ቦምቡ ከመፈንዳቱ በፊት ትምህርት ቤት ሄዶ ከአንድ ሰዓት በፊት ልጁን አውጥቶ ወደ ቤቱ ወስዷል። ይሄ መንግስት ለማድረጉ አንዱ ማሳያ ነው። ሁለተኛ ነገር በከተማው ላይ ቦምቦች እንደፈነዱ 10 ደቂቃ ባልሞላ ጊዜ ውስጥ የመከላከያ እና የአድማ ብተና ኃይሎች ኬላ አቋቁመው ወደ 20-30 ኬላ አቋቁመው በ10 ደቂቃ ባልሞላ ጊዜ ውስጥ ፍተሻ ማድረጋቸው ራሳቸው ለማድረጋቸው ዋነኛ ማሳያ ሊሆኑ ይችላሉ።